ቅዱሳት ለቅዱሳን ይላል። ከዛ እኛ ምን ተብለናል? ቅዱሳን አልተባልንም? ቅዳሴው ላይ ያለ። እኛም ደግሞ ከራሳችን ስናሸሽ ምን ይላለን? አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ እንላለን። ኧረ አንተ ካህን እኛ ቅዱስ አይደለንም፣ እኛ ቅዱስ አይደለንም። ቅዱስስ እግዚአብሔር አብ ነው፣ ቅዱስስ እግዚአብሔር ወልድ ነው፣ ቅዱስስ እግዚአብሔር መንፈስ ቅዱስ ነው። በአካል ሶስት በመለኮት በባህሪ አንድ የሚሆን እኛ ቅዱስ አይደለንም። እሱ ባወቀ በቅታችኋል ብሎ ይስጠን እንጂ በማለት አሐዱ አብ ቅዱስ አሐዱ ብለን ቅድስናው ለእግዚአብሔር። እንዴት እንደ ቅዳሴው ላይ ቋንቋ እንደተግባባን እያያችሁ። ቅዳሴ እኮ በጣም ይደንቅ ነው። በጣም ይደንቅ እኮ ቋንቋ ነው። እንደው ካህናቱ ዲያቆናቱ ሙያ ያላቸው ደግሞ ቢያብራሩት ከኛ የተሻለ ደግሞ ያስተምሩናል። እና ነገረ ድነት ነው። ቅድም እንዳል ቅዳሴው ራሱ ነገረ ድነት ነው። እና ክርስቶስ ድል በተደረግንበት ድል አደረገ። አንዱ እንዴት አዳንን ሲባል ይሄ ነው። ሁለተኛ እንዴት አዳንን የሚለው እችን ተናግሬ ደግሞ እስቲ ደግሞ ይጨምሩበታል ወንድሞች። ጥያቄም ካለ እንቀበላል። ሁለተኛ እንዴት አዳነን ከተባለ ክርስቶስ እንዴት አዳነን ከተባለ ረዘም ሊል ይችላል። ሐሳቡን ቀለል አድርጌ ልግለጠው። ከታመመ የአዳም ዘር ያልታመመ የድንግል ማርያምን ስጋና ነፍስ ነስቶ በተዋሕዶ በመገለጥ እንዴት አዳነን ከተባለ ከታመመ፣ በደንብ ስሙ፣ ከታመመ የአዳም ዘር ያልታመመ ካልታመመች የድንግል ማርያም ሰውነት ያልታመመ ስጋና ነፍስ ነስቶ በመዋዴ ማለት በተዋሕዶ ተገልጾ ማለት ነው። በአጠቃላይ በተዋሕዶ ተገልጾ አድኖናል። ያዳነ በተዋሕዶ እንዴት? ይኸውላችሁ ከታመመው የአዳም ዘር መርገም ካገኘው የአዳም ዘር መርገም ካላገኛት ከድንግል ማርያም ንጹሕ ስጋና ነፍስ ነስቶ በተዋሕዶ በመገለጥ። አሁን ብዙ ጊዜ የሚጠየቀው ጥያቄ እንዴ እሷ የአዳም ዘር አይደለች ወይ? እንዴት ነው እሷን አሁን መርገሙ ፍዳው እንዴት ያገኛት ብሎ በጣም ሰዎች የሚጨናነቁ አሉ። እኔ በጣም የሚገርማችሁ እማቀው ስም መጥቀስ አልፈልግም፣ በቅርበት እማቀው መምህር ነበርና የሆኑ ጊዜያት በጣም ያስጨንቀው ነበር። ያ ቃል እመቤታችን መርገም እንደሌለ ግን እንዴት ይላል። ንጽሕት ናት እሷ። ለዚህ እኮ ነው ከአይምሮ በላይ ናት የምንላል። ይኸውላችሁ እመቤታችን አዎ የአዳም ዘር ከአዳም ጋር ህብረቷ ሰው በመሆኗ ሰው በመሆን ትተባበራለች፣ በደዌ ግን አትተባበርም። በሰው በመሆን አራቱ ባህርያተ ሥጋ ሶስቱ ግብራተ ነፍስን በመያዝ ባህርየ ሰብን በመያዝ አዎ አዳማዊ ናት። ፍዳና ቁራኝነትን በመያዝ ግን አትተባበረው። በሞተ ሥጋ በሞተ ነፍስ አትተባበረው። ሰው በመሆን ግን ትተባበረዋለች። ሰው የሚሰኝ ባህሪን ይዛለች፣ ህመምተኛ ባህሪን ግን አልያዘች። ከጎሰቆለ የአዳም ዘር ያልጎሰቆለ ሰውነትን ይዛ ተገኘች። እንዴት? በአንድ ምሳሌ ልመስል። አንድ ሰው ሰውነቱ ጭቃ በጭቃ ሆኗል ወይም ቆሽሿል። መስተዋት ፊት ቀረበ። በቀላል ምሳሌ ነው። ሰውየው ሰውነቱ ቆሽሿል። ጭቃም ሌላም አመድም ወይ ከሰልም ነክቶታል። መስተዋት ፊት ሲቀርብ መስተዋቱ የሚያሳየው የራሱን የቆሸሸ ሰውነቱን ነው የሚያሳየው አይደለ? መስተዋቱ ላይ ሚረሩ የሚያርፈው ግን የቆሸሸ ሰው መስተዋት ፊት ሲቆም በመስተዋቱ በኩል የቆሸሸውን ሰው እናየዋለን። በእጃችሁ ግን መስተዋቱ ስትነኩት ያ ቆሻሻ ግን መስተዋቱ ላይ አለ? የለም። በመስተዋቱ በኩል ያ የቆሸሸው ሰው ይታያል በመስተዋቱ በኩል። መስተዋቱ ላይ ግን ቆሻሻው አልቀረም፣ የለም። መስተዋቱ ላይ ግን ቆሸሽና የለም። ስለዚህ አንዳንዴው መጽሐፍት ላይ ስታደቡ አካላዊ ቃል ኢየሱስ ክርስቶስ የጎሰቆለ ሰውነትን ከመቤታችን ነሳ ይላል። አሁን ሳይሮስ ለጁሊያን ሲመልስለት አባ ጊዮርጊስ በመጽሐፍ አሉ እንደዚህ አይነት መጽሐፍ የጎሰቆለ የሰውን ልጅ ባህሪ ያደረገ ይላል። ያልታመመ ስጋዋ በኩል የታመመ አዳምን ለመናገር እንጂ የእሷ ሰውነት አልታመመም። ልክ ያ መስተዋት ላይ የቆሸሸን ሰው ሲያሳይ በእርሱ ውስጥ ያ የቆሸሸውን ሰው ነው የሚያሳየው። በመስተዋቱ በኩል ያ የቆመውን ሰውዬ ቆሻሻ፣ ያ የጠቆረውን ሰውዬ ነው የሚያሳየው። መስተዋቱ ውስጥ ነግሩ ግን ቆሻሻ የለም። የጎሰቆለን ባህሪ ነሳ፣ የኃጢአተኛን ሰውነት ነሳ ሲል እመቤታችንን አይደለም፣ ንጹሕ በሆነው ስጋዋ በኩል የአያቷ መርገም ያቆሸሹ የአዳምን ስጋ ለመናገር። ለምን? በንጽህ ሰው በመሆን ትተባበረዋለች፣ በሕማምና በደዌ ግን ከአዳም ጋር አትተባበር። ውክልናው አዳም ያሰኛት ሰው መሆኗ ነው።
4 ሐዋርያት ስጋ አላት። አዎ አፈርነት፣ ውሃ፣ እሳት፣ ነፋስነት አላት። አዎ አላት። በኋላ ሞተች የምንለው እኮ ለዛ ነው ተፈጥሯዊ የምንለው። በነፍሷ ነፍስ የያዘችው አዎ ተፈጥሯዊ ነው። ካለመኖር ወደ መኖር የመጣ ሌላ አይደለም። የያዘቻቸው ኤሌመንቶች እነዛ ተፈጥሯዊ ማንነቶች ሰው ነው፣ ግን ንጹህ ሰውነት፣ ግን መርገም ያልነካው ሰውነት፣ ግን ፍዳ ያልደረሰበት ሰውነት። ይሄንን ነው ማለት ነው። ስለዚህ በመስተዋቱ የመሰልኩላችሁ ለዚህ በመጽሐፍ ቅዱስ ውስጥ ይወላችሁ በመጽሐፍ ቅዱስ ውስጥ ህመምተኛውን እያዩ ንጹሑን መናገር ልማድ ነው። ንጹሑን እያዩ ህመምተኛውን መናገር ልማድ ነው። ሁለቱን ማሳያቸው በመጽሐፍ ቅዱስ ባህል ሁለቱም አለ። ንጹሑን እያዩ ከኋላ ያለውን ወይም በዘራርግ ኋላ ያለውን ህመምተኛውን መናገር የመጽሐፍት ልማድ ነው። በአንጻሩ ደግሞ ህመምተኛውን እያዩ ንጹሑን መናገር ልማድ ነው። ሁለቱን ላሳያችሁ። ለምሳሌ ህመምተኛውን እያዩ ንጹሑን ማሰብ አለ። አዎ ዘፍጥረት ምዕራፍ 3 ላይ አዳም እርግማኑን እንደሰማ በደምብ ስሙ፣ እንደተረገመ ምዕራፍ 3 ላይ ቁጥር 22 ላይ ዝቅ ስትሉ አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ ይላል። ሚስጥረ ተዋሕዶ ነው አይደል? ቃል ስጋ ሆነ የሚለው ነው አስቀድሞ የተነገረው። አዳም ከኛ እንዳንዱ ሆነ ሲባል የአዳምን ስጋን የነሳው ወይስ የእመቤታችን? በደንብ አስተውሉ። አዳም ከኛ እንዳንዱ ሆነ አለ። ስለዚህ ከራሱ ከአዳም መጣና ከስጋው እንዲነሳ ማለት ነው አይደለም። በታመመው የአዳም ስጋ በኩል የማትታመም ንጹሐን የእመቤታችን ስጋ እንደሚነሳ ሲነግረን ነው። ያ ከኛ እንዳንዱ ሆነ ተብሎ የሚነገርለት ያ ስጋ ከእመቤታችን የነሳው በወደቀው በአዳም ስጋ በኩል ወድቆ ያልተገኘ የእመቤታችንን ንጹሕ ስጋ ሰበከልን። የመጽሐፍትን ማነጋገር ማወቅ ሮሜም ላይ ይላል እኮ በኃጢአተኛ ስጋ ምሳሌ ይላል። ያን ስጋ ኃጢአተኛ ብሎታል። ታዲያ የእመቤታችን ስጋ ኃጢአተኛ፣ ክርስቶስ የነሳው ስጋ ኃጢአተኛ አይደለም። በንጹሑ በኩል የታመመን መዘከር ልማድ ነው። በልማድ እንኳን ስንናገር ምን እንላለን? ካስተዋላችሁ እኛ የሰው ልጆች ዕፀ በለስን በልተን ወድቀን ነበር እንላለን። እኔ እናንተ ግን ዕፀ በለስ እኮ አልበላንም። የገዛ አቤልና ቃየል እንኳን ልጆቻቸው እኮ አልበሉም። ገብቷል? ከአዳም ጋር ምንም ቢሆን በዘር ሐረግ አንድነን፣ ማለትም ሰው በመሆን አንድነን። እኛ መላእክቶች ግን አንልም፣ እኛ ሰዎች እንጂ። ለምን? ሰው በመሆን ህብረት ስላለን ከአዳም ጋር። እና በአጠቃላይ ሁለተኛ እንዴት አዳነን? በተዋሕዶ ተገልጾ ከታመመ የዘር ሐረግ ያልታመመ የድንግል ማርያምን ሰውነት መርጦ ያልታመመ ስጋና ነፍስን ነስቶ በተዋሕዶ አድኖናል ነው። ህመምተኛው ሐኪሙ ንጹሕ ሐኪም ቤት መርጦ አደረ። ሊቀ ካህኑ ንጹሕ ቤተ መቅደስ መረጠ። ንጉሠ ነገሥቱ ንጹሕ ቤተ መንግስትን መረጠ። ፀሐዩ ከንጹሕ ምስራቅ ወጣ። ንጹሕ ሽቱ ከንጹሕ ቀንዲል ወጣ። ንጹሕ መና በንጹሕ መሶብ ላይ አረፈ። ንጹሕ ወይም በንጹሕ ማድጋ ላይ ጠጣ ነው፣ ወይም በንጹሕ ማድጋ ላይ ተዘጋጅቶ ታየ። ስለዚህ ንጹሕ አምላክ ንጹሕ ማደሪያ ሽቶ መጣና ወደ ንጽህና አሸጋገረ። ስለዚህ ሁለተኛ እንዴት አዳነን ከተባለ በተዋሕዶ ተገልጾ አድኖናል ነው። እነዚህ እናሰፋቸዋለን፣ እንደው መንደርደሪያ እንዲሆኑ ነው እነዚህን ማነሳላችሁ። ሁለተኛ ይሄ ነው። ገና እንቀጥላለን። ይሄ ነው። አላርዝምባችሁ። ሀሁ እንዴት አመሸህ ወንድማችን?